በፊትም ያገዛችሁኝና አመሰግናለሁ። እግዚአብሔር ይባርካችሁ። ሰላም ጤና ይስጥልኝ ውድ የሙክራ ሚዲያ ተከታታዮቻችን፣ ዛሬ እጅግ ልባችንን የሰበረ ስንሰማው ያስደነገጠን ዜና ሰምተናል። ጌታን ድና ለማገልገል በሙሉ ተስፋ የነበረችው ለመኖር እና ነገን ለማየት የጓጓችው ረጅም ዓላማ የነበራትን ዘማሪት መክሊት ግርማን በሞት አጠናታል። ገና ለጋ ዕድሜ ያላት እና ብዙ ተስፋ የነበራት እህታችን መክሊት በደም ካንሰር ታማ በብዙ ስቃይ ማለፏን ሁላችንም የምናውቀው የቅርብ ጊዜ ትውስታችን ነው። ዘማሪት መክሊት የደም ካንሰር በውስጧ እንዳለ እሷና ቤተሰቧ ከሰሙ ጊዜ ጀምሮ በጥቁር አንበሳ ሆስፒታል በሕክምና ስትረዳ ነበር። በሀገር ውስጥ እየተደረገ የነበረው ሕክምና ብዙም ተስፋ ሰጪ ባለመሆኑና ለተሻለ የሕክምና አገልግሎት ወደ ህንድ ሀገር ሄዳ መታከም ስለነበረባት የሕክምናውን ወጪ ከቤተሰቦቿ አቅም በላይ በመሆኑ በእህታችን ዘማሪት ሰላም ደስታ ምክንያት ወደ ማህበራዊ ሚዲያ መጥቶ በሀገር ውስጥ እና በሀገር ውጭ የሚኖሩ የተለያዩ ቅዱሳን ታዋቂ ግለሰቦች፣ የማህበራዊ ሚዲያ አንቂዎች እና ተቋማት ለእህታችን ዘማሪት መክሊት የሚሆነውን የሕክምና ወጪ ዘር፣ ሃይማኖት ሳይሉ በአንድነት በመቆም ማሰባሰብ ተችሎ ነበር። የዘማሪት መክሊት የሕክምና ወጪ በመሰባሰብ ሂደት ላይ እያለ ወደ ህንድ ሀገር አስቴር ሆስፒታል ጋር የሚያስፈልገው የወረቀት ስራ ቀድሞ ለመጨረስ በአንዳንድ ልበደጋጎች በጊዜው ንግግር የተጀመረ ቢሆንም መክሊት ግን ፓስፖርት ስላልነበራት የጉዞዋን ነገር ትንሽ ቀናት አዘግይቶት ነበር። ይህ ባንዲ እንዳለ ነበር ከደም ካንሰሩ በተጨማሪ የኒሞኒያ በሽታ ስለያዛት ወደ ህንድ ከመሄዷ በፊት መገናኛ አካባቢ ወደሚገኘው ላንሴት የሕክምና ማዕከል ከጥቁር አንበሳ ሆስፒታል በመምጣት ለ5 ቀናት እንድትተኛ ተደርጎ የነበረው። በላንሴት የሕክምና ማዕከል በ5 ቀናት ሕክምናዋን አጠናቃ ትወጣለች ቢባልም በቶሎ ከኒሞኒያ በሽታው ማገገም ባለመቻሏ ተጨማሪ 2 ቀናትን በዚያው ለመቆየት ተገዳ ነበር። ከዚህ በኋላ ነው ያለፈው እሁድ አመሻሹ ላይ ወደ ህንድ ሀገር ያቀናቸው። ወደ ህንድ ሀገር ጉዞውን ከጀመሩ በኋላ አውሮፕላን ላይ የኒሞኒያው በሽታ በጣም እንዳመማትና አየር እንዳጠራት መተንፈስም እንዳልቻለች አብሯት ከነበሩ ቤተሰቦቿ መስማት ችለናል። መክሊት ለሰዓታት አየር ላይ ነፍስ ውጪ ነፍስ ግቢ በሆነ ስቃይ ካሳለፈች በኋላ ህንድ እንደደረሰች በቀጥታ ወደ አይሲዩ ገብታለች። አይሲዩ ከገባች በኋላ ሰውነቷ በአፍንጫና በተለያየ ሰውነት ክፍሏ ደም እያፈሰሰ ስለነበር ዶክተሮቹ ይህን ደም ለማቆም የተቻላቸውን ርብርብ ከሄዱ በኋላ ወደ ሌላ ሕክምና ሲሄዱ ያላሰቡት ነገር ይገጥማቸዋል። ኒሞኒያው ባመጣባት ጉዳት ምክንያት ኩላሊቶቿ መስራት ማቆም ረሃብ ነው፣ ጥማት ነው፣ ችግር ነው፣ ስቃይ ነው፣ አደጋ ነው፣ ሰይፍ ነው፣ ከፍታ ዝቅታ። መክሊት ህንድ አስቴር ሆስፒታል ከገባች በኋላ ከ15 ሰዓታት ስቃይ በኋላ ነው ወደ አገለገለችው ጌታ ሄደችው። መክሊት በለጋ ዕድሜዋ እና ብዙ መልካም ቀኖች ከፊቷ እያሉ በመሞቷ ብናዝንም እግዚአብሔር ሉዓላዊ አምላክ ነውና አንተ ለምን እንደዚህ አደረክ ብለን አንጠይቅም። የቅዱሳኑ ሞት በእርሱ ዘንድ የከበረ ነው። እግዚአብሔር ጻድቅ አምላክ ነው። መክሊት ሐዋሳ ተወልዳ ያደገች ሲሆን በወላይታ ሶዶ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነበረች። ለመክሊት ቤተሰቦች፣ ለእናትና አባቷ፣ ለጓደኞቿ መክሊትን ደከመኝ ሰለቸኝ ሳትሉ ስታስታምሙት ለነበራችሁ፣ የሕክምና ወጪዋን ለመሸፈን እላይ ታች ስትሉ ለነበራችሁ ሁሉ መጽናናትን እንመኛለን። ኢየሱስ ክርስቶስ ዳግም በክብር በመላእክት አለቃ ታጅቦ ይመጣል። ሻሎም። የሚለየኝ ማነው? ረሃብ ነው፣ ጥማት ነው፣ ችግር ነው፣ ስቃይ ነው፣ አደጋ ነው፣ ሰይፍ ነው፣ ከፍታ ዝቅታ ነው። ከዚህ ፍቅር የሚለየኝ ማነው? ያለው ነው ወይ የሚመጣው? ማንም አይለየኝም፣ ይህን አውቃለሁ።
ረበሽበት ኢየሱስ ሰላሜ ለኔ ኢየሱስ ደስታዬ ማልናወጥበት ማልረበሽበት ኢየሱስ ሰላሜ ለኔ ኢየሱስ ደስታዬ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ 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 ሻከቦኛል ምን ያሰጋኛል ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ በሚያስፈራው ዓለም ጭንቀት በሞላበት ልቤ ረፍታቶ ስጋትን ባለበት በሚናወጥ ዓለም ከቶ እንዳልናወጥ አእምሮንም የሚያዝ ሰላምን የሚሰጥ የሰላም ማሰሪያ የእርሱ አብሮነት እኔስ አግኝቻለሁ ከኢየሱሴ እረፍት ሰላም ሰላሜ እንደ ወንዙ ጊዜ ፈሳል ልቤና ሐሳቤ በርሱ ተጠብቋል ሰላም ሰላም የሚለው ቃል ትርጉሙ የገባኝ ሰላም የሆነውን ክርስቶስን ሳገኝ እረፍቱ ሞልቶኛል ሐሴት አደርጋለሁ በክንፎቹ ጥላ ተጠብቅ ያድራለሁ ተጠብቄያለሁ በመላእክት በሕይወቴ መውደቅ መጠበብ አይታሰብ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ ኢየሱስ ሰላሜ ኢየሱስ ረፍቴ ኢየሱስ ረፍቴ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ ሰላሜ ኢየሱስ ሰላሜ ኢየሱስ ረፍቴ